የእግዚአብሔርን ጽድቅ በምህረቱ በኩል እንዳታቃልሉት። He's righteous ምንም ጥያቄ የለው። ምህረቱ ለዘላለም ነው። ጽድቁም ግን አይዛነፍም። ዘንድሮም ቢሆን እንደፈለገ በሸነና ብሎ በክርስቶስ ኢየሱስ ሳያምን እግዚአብሔርማ ሰው አይቀጣም ብሎ ኧረ እኔ በኢየሱስም ችግር የለውም በክርስቶስ ያላመነም እኮ ችግር የለው እግዚአብሔር ለዘላለም ይቀጣል አንተ እግዚአብሔር እኮ ነው ይልሃል። ልጁን መስቀል ላይ ገሎ ልጁ እያጣጣራ አባቴ ምን ተወከኝ ሲል ዝም ያለውም እኮ እግዚአብሔር ነው። ልጁ ላይ ከጨከነ አንተ ምን ሆነ? አምነሃለው አይደለም? እምነት እርምጃ አለው። እምነት መታዘዝ አለው። እምነት ሥራ አለው። እውነትና ምህረትን በእኩል ባላንስ የሚይዘው እግዚአብሔር ብቻ ነው። ምሮኛልም እውነተኛም ነው። ልዩ ከሆንክ የሆንኮ ከእግዚአብሔር የተነሳ ነው። ልዩ የሚባል የለም። አንድ አይነት ነን። የለየን ኢየሱስ ብቻ። እምነት መታዘዝ አለው። ዝም ብሎ ማመን የሚባል ነገር የለም። እምነት ምናብ አይደለም፣ ኢሉዥን ምናምን አይደለም። እምነት ፕራክቲካሊ መሬት ይወርዳል። እምነት ይኖራል፣ ይራመዳል። ኖ በእምነት መርከብ ሰራ ብቻ አይደለም የሚለው በእምነት የሚገኘው ጽድቅ ወራሽ ሆነ ይላል። በእምነት የሚገኝ ጽድቅ ኖ ዘፍጥረት ላይ እዛ ምዕራፍ 6 ላይ ያለ ሰውዬ ገና የፍጥረት መጀመሪያ ቢግኒንጉ ላይ ያለ ሰውዬ በእምነት የሚገኘውን ጽድቅ ወረሰው ይላል። ኢየሱስ ሳይመጣ በኢየሱስ በኩል አቋርጠው እንደዚህ ያየ እግዚአብሔር ዓለሙን ሊያጠፋው ነው። ኧረ እባካችሁ ንስሐ ግቡ፣ ኑ እንሰብሰብ፣ ኑ እባካችሁ። ያገቡና ይጋቡ ይሰሩም ያጠኑ ነበር ነው የሚለው። ኧረ እባካችሁ የመጨረሻው ዘመን ባይዘው በመጨረሻው ዘመን ሰው የኖህ ዘመን አይነት ነው ባይዘው አጠፋዋለሁ ሲል ኖህ ባይዘው አገሬ ሊያልቅ ነው አይደለም ያለው። አሮጌው ሰማይና ምድር አልፎ አዲስ ሰማይና ምድር ሊጀምር ነው አለ። አሁን እሱ የነበረበት ትውልድ ከነ ሲስተሙ ተጠርጎ ሄደ። the new beginning እኮ ነው። ከ40 ቀን ዝናብ በኋላ ከዛ ሁሉ ጊዜ በኋላ አዲስ እኮ ነው የሆነው። እግዚአብሔር ምድርን እንደሚያጠፋና ከዛ ሌላ ደግሞ አዲስ ህይወት እንደሚጀምር ለኖህ ሰበከው። በእምነት የሚገኘው ጽድቅ ወራሽ ሆነ። በዚህ በጥፋቷ ሰው አይቶ የክርስቶስን የመስቀል ሥራ የማይቀበል ጥርግርግ ብሎ ጠፍቶ በክርስቶስ ኢየሱስ የመስቀል ሥራ የሚያምን በሚቀጥለው ዘመን ላይ ከእግዚአብሔር ጋር አብሮ በአዲስ ህይወት ይቀጥላል ብሎ አመነ። አሁን ዘፍጥረት ላይ ሙሴ አላወቀም። የዕብራውያኑ ጸሐፊ መስቀል አሻግሮ አመጣው ሰውየው። ሙሴ ታሪኩን ነገረን። የዕብራውያን ጸሐፊ ደግሞ ሪቪል አረገው፣ በመንፈስ ብርሃን ገለጠ። ዝም ብሎ መርከብ ሰርቶ እንዳይመስለው የሾለከው ሰውየው በእምነት የሚገኝ ጽድቅ ነው ያየው። እግዚአብሔር እንደነዚህ ያሉትን ነው የሚረዳው ነው። ዘንድሮም ቢሆን እንደፈለገ በሸነና ብሎ በክርስቶስ ኢየሱስ ሳያምን እግዚአብሔርማ ሰው አይቀጣም ብሎ ኧረ እኔ በኢየሱስም ችግር የለውም በክርስቶስ ያላመነም እኮ ችግር የለው እግዚአብሔር ለዘላለም ይቀጣል አንተ እግዚአብሔር እኮ ነው ይልሃል። ልጁን መስቀል ላይ ገሎ ልጁ እያጣጣራ አባቴ ምን ተወከኝ ሲል ዝም ያለውም እኮ እግዚአብሔር ነው። ልጁ ላይ ከጨከነ አንተ ምን ሆነ? ኢየሱስ ላይ ከጨከነ ጥላው ምንድን ነው እንዴ? እውነቴን እኮ ነው የምላችሁ። በፍጹም በእግዚአብሔር ጽድቅ የእግዚአብሔርን ጽድቅ በምህረቱ በኩል እንዳታቃልሉት። He's righteous ምንም ጥያቄ የለው። ምህረቱ ለዘላለም ነው። ጽድቁም ግን አይዛነፍም። ባይዘው አይዛነፍም። የእግዚአብሔር ባህሪያት አይጋጩም። ጽድቁም ቅድስናውና ምህረቱ አይዛነፉም። እግዚአብሔር እኩል ቅዱስ ነው፣ እኩል የፍቅር አምላክ ነው፣ እኩል ጻድቅ ነው፣ እኩል መሐሪ ነው፣ እኩል ነው። እግዚአብሔር ሲምርህ ጽድቅ እያዛነፈ አይምርህም። ጥላውንን ይቅር ሲለው እግዚአብሔር ትቶ አይደለም ይቅር ያለኝ፣ ልጁን ቀጥቶ ነው እኔን ይቅር ያለኝ። ጽድቁና ምህረቱ እኩል ናቸው። እየቀጣ እየገደለ ልጁ ሲሞት እሺ እያለ ሙት እያለ አንድ ልጅ ከፍሎ ነው ጥላውንን የማረው። አየ ምህረቱ ለኔ ነው ስል የእግዚአብሔር የጽድቅ ፍርድ ደግሞ ኢየሱስ ላይ ነው። እውነትና ምህረትን እኩል ባላንስ ያደርጋል። እውነትና ምህረት እኩል የተገናኙት መስቀል ጋር ነው። እግዚአብሔር ለዘላለም መሐሪ ነው። እግዚአብሔር ደግሞ እውነተኛ አምላክ ነው። ለኃጢአት የሚገባ ቅጣት ይቀጣል። አዎ ይሄው ልጁን ቀጣ። እግዚአብሔር ይምራል እዛው መስቀል ላይ እኔ ለዘላለም ማረኝ። ምህረትና እውነትን እግዚአብሔር እኩል ይዞ አየ እኔ ከማርኩ እውነት ላይ ኮምፕሮማይዝ አደርጋለሁ። ከማርኩ ምን ማለት ኮምፕሮማይዝ ማለት እድል እሰጥሃለሁ ማለት ነው። በተወሰነ መንገድ ያስኩትን እውነት አላለዋለሁ። እውነተኛ ኮንኩኝ አልምርህም። እውነትና ምህረትን በእኩል ባላንስ የሚይዘው እግዚአብሔር ብቻ ነው። ምሮኛልም እውነተኛም ነው። ስለዚህ እግዚአብሔር ሲያግዝ መታገዝ አለብህ ነው። የሚረዳው ማንን? የአብርሃምን ዘር
አብርሃም እምነት ውስጥ መታዘዝ አለው። የአብርሃም እምነት ሰቦርዲኔሽን መገዛት አለው፣ ዝቅ ማለት አለው። እሺ ልጅህን ረድ አለው እኮ እምነት ውስጥ። አብርሃም እግዚአብሔርን አመነ ሲል አምናለሁ ነው እንዲህ ያለው አይደለም። በደረቅ መሬት በባዶ ሜዳ ላይ ምንም በሌለበት አገር ምድር በሚስቅበት አይነት ሜዳ የመጽሐፍ ቅዱስ ኢንቴንሽን የአብርሃም ጎረቤቶች ስላልሆኑ የመጽሐፍ ቅዱስ ኢንቴንሽን አብርሃምና እግዚአብሔር ስለሆኑ ብቻ የአብርሃምና የእግዚአብሔር ተጻፈ እንጂ አካባቢውን ዝም ብላችሁ የአብርሃም ቤት ያሉ ባሪያዎቹ ይቀልዱበታል፣ ለብቻቸው ሲሆን ይስቁበታል። በቃ አብርሃም ለኛ ነው ጥሎት የሚሞተው ነው የሚሉት። በዚህ አውላላ ሜዳ ላይ ነው ሕዝብ አረጋለሁ ሲል እምን የሮሜ 4 ላይ ያለው አብርሃም ተስፋ በሌለበት ተስፋ ይዞ አመነ። ኢትስ ፓራዶክስ፣ የሚጋጭ ነገር ይጋጫል። ተስፋ የለማው ተስፋ ያዘ ይላል። እንደ ሞተ ሰው የሆነውን የራሱን ሰውነት ይልና ከሞተ ሰው የማይሻል አስጉድ አስዴድ ከሞተ ሰው የማይሻለውን የሳራን ማህፀን እያየ በእምነቱ በረታ እንጂ በእግዚአብሔር የተስፋ ቃል ላይ አልተጠራጠረም። ከዛስ ለእግዚአብሔር ክብር ሰጠ ይላል። አንተ እንደ ሞተ ሰው የሆነውን የራሱን ሰውነት ከሞተ ሰው የማትሻለውን ሳራን እያየ እንኳን ሊጠራጠር ይላል ተመስገን ይላል፣ ክብር ሰጠ። መጠራጠር እኮ እንዳይመስል ለእግዚአብሔር ክብር ሰጠ። እየተንቀጠቀጠ ምርኩዙ ላይ ተደግፎ እየተንቀጠቀጠ ሽማግሌው ሰውዬ ክብር ለአንተ ይሁን፣ ኔሽንስ ይወጣል ከኛ ይላል፣ ህዝብ ይወጣል ከኛ ይላል። ይሄ ነው የአብርሃም እምነት። እንደዚህ አይነት መታዘዝ አለው። ወክ አርጎታል። ወክ አምናሃለው አይደለም እምነት። እምነት እርምጃ አለው። እምነት መታዘዝ አለው። እምነት ስራ አለው። አንዱ ስራ ይሄ ነው። ልጅ እሰጥሃለሁ ሲለው አምኖ ተቀበለው። ታውቃለህ ከእግዚአብሔር እጅ ፈልቀቁ እንዲህ ነው የወጣው። ስንት ሰው እኮ ስንት ነገር ሰምቶ እኮ መንገድ ላይ ይቀራል። እዚህ ላችኋል ለእስራኤላውያን ያ ሁሉ ሚሊዮን ህዝብ 1.2 ሚሊዮን ህዝብ ከግብፅ ወጥቶ ከዘኍልቍ መጽሐፍ በኋላ አንብባችሁታል። ለአባቶቻችሁ ቃል የገባሁትን ይላል። አባቶቻችሁ የት ሄዱ? ቃል ተገብቶላቸው አልቀው። ለአባቶቻችሁ ቃል የገባሁትን ለእናንተ ለአባቶቻችሁ ነው ቃል የገባሁታል። አብርሃም ለልጅ አረጋዋለሁ አይደለም ያለው እግዚአብሔር። ልጁን ራሱ የወሰደው ከእግዚአብሔር እጅ ላይ በዚህ እምነት ነው። ፈልቀቁ። የእምነት አባት ቢባል ትክክል ነው። አንተ በደረቅ አለት ላይ እንዲፈልቅቆ ልጅ አወጣ፣ ተቀበለው። ስለዚህ የዕብራውያኑ ጻፊ ሲጽፍ የአብርሃምን ዘር ነው የሚረዳው አለ። ታውቃለህ ኢየሱስ የሚረዳው የአብርሃም አንተ ከኢየሱስ ድነት ጋር ተያያዘ። የአብርሃም ዘር 100 ምናምን ዓመት መሬት ላይ ኖሮ መሲያኒክ ላይኑን ክሮስ አረገው። ታውቃለህ እግዚአብሔር በዚህ በኩል ነው ማግዘው አለ። በዚህ በኩል አላግዝም አለ። በዚህ በኩል ካልሆነ እግላለሁ። እንደዚህ አይነት ነገር ሰው ድነት ነው፣ ቦታዬ ነው። ሳልቬሽን ላይ ካልጋልኩ እኔ ምን ላይ ልግል ነው? ምንም ነገር ይቅር፣ ድነቴ ነው ዋናው። ምንም ነገር መሬት ላይ በጀመር እዚሁ ነው ጥዮ የሚሄደው። ድነት ነው ለዘላለም። እስቲ አሜን በሏ። ደግነቱ እናንተ እንደዛ ናችሁ። ካህኔ ሲባል ርር ብሎ ንድድ የሚል ጉባኤ ከአብርሃም ዘር ያሉትን ሊረዳ የሚለው እኛን እኮ አሁን ዲሴንደንቱ ይሄ እንትኑ በስጋ የተወለዱት አይሁዳውያን ናቸው። በክርስቶስ ኢየሱስ በኩል ደግሞ ያለነው እኛ ነን። የአብርሃም ዘራውን ትልቅ ሆኗል። አይሁዳዊ ብድግ ብሎ እኔ ነኝ ማለት አይችልም። እኔም ነኝ ማን ሰጥ? አንተን ራሱ ማን የሰጠህ ነው የምለው። አብርሃምን ሰው ያደረገው እግዚአብሔር አይደል እንዴ? ትዝ ይላችኋል የነቢያት መጽሐፍ ላይ እስራኤል አስቸግረች። እኛ የተመረጥነን ይላል። እግዚአብሔርም ላይ የተመረጥነ ሲሉ ለእግዚአብሔር ቆይ መነሻችሁ ልንገራችኋል። አባትህ ኬጢያዊ እናትህ አሞራዊ ነበረች አለ። የተመረጠ የሚባል የለም አለ። እኔ ነኝ ኬጢያዊና አሞራዊ እኮ ነው መርጬ የኔ ነው ስል እኮ ነው የኔ የሆኑት። ልዩ ከሆንክ የሆንኮ ከእግዚአብሔር የተነሳ ነው። ልዩ የሚባል የለም። አንድ አይነት ነን። የለየን ኢየሱስ ብቻ። በቋንቋ በዘር ቆጠራ በምንም ልዩ የሚባል ነገር የለም። አንድ አይነት፣ ሁሉም ከኃጢአት በታች፣ ሁሉም ከሞት በታች፣ ሁሉም ከእርግማን በታች። ኢየሱስ መጥቶ ገነጠለው። ሲገነጥልስ ከዘር ከቋንቋ ከነገድ ከህዝብ ቀለም ምናምን የኑሮ ስታተስ አልመረጠም። መንገድ ላይ የተኛውን ቤተ መንግስት ያለውም እኩል በክርስቶስ መስቀል ነው የዳኑት። በፍጹም ቤተ መንግስት ያለ ጠጋ አይልም፣ መንገድ ላይ የተኛ አይርቅም። በጣም ባለጠጋ ሲሆን ጠጋ አይልም፣ ምንም የሌለው ሲሆን አይርቅም። እግዚአብሔር እንዲህ ባለጠጋ አይም ታውቃለህ፣ ሰው ነው የሚያየው።
እንዲህ ወይ የሞተ ወይ ያለ ሰው ነው የሚታየው እግዚአብሔር። እንደ ወንጌል የሚያስደስተኝ ነገር የለም። እኩል የሚያደርገኝ ወንጌል ነው። ከፍ ልል ስል እኔ ተው የሚለኝ ወንጌል ነው። ስል ተው የሚለው እንዳይጠፋ፣ ድምፅ ትንፋሽ እንዳይቆረጥ ዝቅ ብለህ ሂድ። ኢየሱስ ብቻ ነው የሚታየው። ኢየሱስ ብቻ ነው የሚከብረው። የተሰቀለው ክርስቶስ ብቻ ነው የሚከብረው። አይቻልም። ኢየሱስን ከመሃል አውጥቶ እኛ የገባን ቀን ልዩ ወንጌል ነው የሚሆነው። እሱ ደግሞ የተረገመ ይሁን። በቃ ኢየሱስ ብቻ። በፍጹም አባቶች ያስቀመጧትን ስታንዳርዷን ይዘን ነው የምንጨርሰው። ቢቀላቀሉት ኖር አይገቡም እዚህ መጽሐፍ ውስጥ። እሱም ብቻውን ስለያዙት ነው ባለ ታሪክ። ያው 2000 ጨምሮ ከ4000 ዓመት በኋላ አብርሃም እንላለን ዛሬኛ። ከ4000 ሰውየው እኛ እንፈጠር ኢትዮጵያ የምትባል ሀገር ትኑር አትኑር፣ ከሜሶፖጣሚያ ውጪ አገር ይኑር አይኑር አያውቅም። ከሜሶፖጣሚያ ውጪ ሳያውቅ ነው የሞተው። ዓለም ሁሉ ተሰብስቦ የአብርሃም ልጅ ነኝ ይላል። ይስሐቅ አለ። በይስሐቅ በኩል ነው አይደል እኛ ልጆች ነን የምንለው። በሌላ በኩል አንቆጠርም። በይስሐቅ በኩል ነው የምንቆጠረው። ኢየሱስ የመጣው በዛ በኩል ነው። ስሙ ለዘላለም ብሩክ ይሁን። ክብር ለእግዚአብሔር ለአምላካችን ብቻ ይሁንለት። እና የአብርሃምን ዘር ሊረዳ ነው የመጣው። የአብርሃምን ዘር ሊያግዝ ነው የመጣው። እና የአብርሃም እምነት መታዘዝ አለው። ጻፉ። እምነት መታዘዝ አለው። እምነት መታዘዝ አለው። ዝም ብሎ ማመን የሚባል ነገር የለም። እምነት ምናብ አይደለም፣ ኢሉዥን ምናምን አይደለም። እምነት ፕራክቲካሊ መሬት ይወርዳል። እምነት ይኖራል፣ ይራመዳል። እንዴ እኔ እግዚአብሔርን ነው የማምነው። እምነቴን እንዴት ነው የማምነው? ራሴንም አላምነውም እንኳን እምነቴን። እምነት እመነው፣ እንደ እግዚአብሔር እመን። እግዚአብሔር አያምንም ይታመናል እንጂ። እግዚአብሔር ታማኝ ነው የሚባለው። እስቲ አሜን በሏ። ጥላውን ላይ አይደገፍ፣ ምንም ነገር ላይ አይደገፍም እግዚአብሔር። አመኝ ነው ካለህ እግዚአብሔር ታማኝ ሁኑልኝ እያለ ነው እንጂ ተደግፌ ያለው አይደለም። እንዴ አፈር ሰው አያስደግፍም። ሰው አፈር አይሆንም እኮ ድርምስ ነው የሚለው። አሁን ኮንክሪት ብንሆን ጥሩ ነበር፣ እንቆይ ነበር። አፈር ምንም ለምንም እንዳንሆን ያደረገን በዚህ የከበረ መዝገብ አስቀምጦ ነው አፈሩን ውድ ያደረገው እንጂ ለምንም እንዳንሆን። በጣም ነው የምወዳችሁ። እና ሊረዳ የመጣው የአብርሃምን ዘር ነው። እምነት ግን መታዘዛለሁ ውስጡ። እምነት መታዘዛለሁ። ከአብርሃም ምናልባት ከአብርሃም ሕይወት ምናልባት እናንተ ከዘፍጥረት ምዕራፍ 12 ጀምራችሁ አንብቡት የአብርሃምን ሕይወት። ከምዕራፍ 12 ጀምሮ በሙሉ በእውነት እግዚአብሔር አብርሃም ጋር የመጣው በጣት የሚቆጠሩ ቀናት ነው። የተቀረው 25 ዓመት ሙሉ ግን እግዚአብሔርን መጠበቁ መታዘዙ ነው። መጠበቁ ውስጥ ደግሞ እግዚአብሔር የሚያዘው ትእዛዝ አለ። ቀን ቀን አሸዋ ቁጥር፣ ሌሊት ደግሞ ኮከብ ቁጥር ይለዋል። ቀን ቀን አሸዋ ይቆጥራል። እሱን ሳይጨርስ ከዛ የቆጠራትን ደፍቶ ከዛ ደግሞ ማታ ደግሞ ይመጣና ደግሞ ኮከብ ቆጠራ ይጀምራል። እሱም ማያልቅም እየቆጠረ ምንም ስራ እንዳይሰራ ምንም እንዳያስብ እግዚአብሔር ኮከብና አሸዋ ቁጥር ይለዋል። ከዛ እሺ እግዚአብሔር ይቆጥር። እንዴት አድርጌ ቆጥረዋል? ልቆጥረው አልችልም። ዘር እንዲሆናል እኔ በቤቴ ያለው ኤሌዘር ሊወርሰኝ ያለ ልጅ እየሄድኩ ነው ሲለው እግዚአብሔር መጥቶ ልጅ እሰጥሃለሁ አይደለም የሚለው። እንደዚህ የማይቆጠር ዘር ነው የምሰጥህ። የህዝቦች አባት አደርግሃለሁ እኮ ነው የሚለው። የልጆች አባት አይደለም የሚለው። መኒ ኔሽንስ እኮ ነው የሚለው። አሁን እኛን ሁሉ ይዩት እስቲ። በእውነት እንደ እግዚአብሔር አይነት አምላክ የትም የለም። በእውነት ነው የማንኖርበትን ዘመን ሁሉ አስቦ የሚያይ ከኔ በኋላ የሚመጣውን ትውልድ ሁሉ አስበው እግዚአብሔር ለኔ ነግሮኝ ማለት ከአብርሃም መረዳትና ዕውቀት ውጪ ነው እግዚአብሔር የሚያወራው። የህዝቦች አባት አደርጋለሁ ሲሉ አብርሃም ደግሞ እንደዚህ ይሏል። እኔ ያለ ልጅ ነው እኔ የጣልኝና ነው የህዝቦች እንደው እኔና ሳራ ግን ስቲል አብርሃም ይታዘዛል። ስቲል እንደዚህም እያለ ይቆጥራል፣ ያደርጋል፣ ይራመዳል፣ በተስፋ ይኖራል። እግዚአብሔር ይመስገን። ከዛ ደግሞ የሰጠው ልጅ ደግሞ እንደገና እግዚአብሔር የማይታዘዝ ትእዛዝ አዘዘው። እረደው፣ ሰዋው። ምን አይነት እምነት ነው? እምነት እኮ ነው ይሄ። አብርሃም እግዚአብሔርን አመነው። ልጅ ይሰጠኛል፣ ሰጠው። ታምነኛለህ አብርሃም አለ። አዎ፣ ሰዋው። በእርጅና የተገኘ ልጅ በስንት በ25 ዓመት ጥበቃ በምጥ በሲቃይ በለቅሶ በኡታ የተገኘ ልጅ አብጣና ሰው። እምነቱ መታዘዝ አለው። እግዚአብሔር የሚረዳው ጌታ ኢየሱስ ክርስቶስ ሊያግዝ የመጣው የአብርሃምን ዘር ነው። በእንደዚህ አይነት መታዘዝ በተጠቀጠቀ እምነት ውስጥ የሚኖሩትን። እምትወደውን አንድ ልጅህን ነው ያለው
ልጅን ሰው አይደለም እምትወደውን አለ። እምትወደውን ከፊት አለ። እውነት ነው። የሚወደውን ልጁን የሚንሰፈሰፍለትን ልጁን በተገኘው አጋጣሚ ሁሉ ልጅ ያደገ ልጅ እንትን ሆነ ጡጣ አለ ምን እያለ ድግስ በድግስ የሚያደርግ ልጁን ሰዋው። እሺ አለ። ትረስት ካረከው አትፈራው። ካመናችሁት አትፈሩት፣ ትሰጡታላችሁ እንደማይወስደው። ቢወስደውም ደግሞ እኔ ያላየሁት እሱ ያየው ነገር አለ ማለት ነው ብላችሁ ነው የምትሰጡት። ትረስት ሲኖር